ኦኬ ቢኒ መቀጠል ትችላለህ። ወይ አባቴ አማን ነው አለን እንዴት ነው አሉልሽ? እኔ ሮማንያ ነው ያለሁት በነገራችን ላይና በቀደም ኦኬ በጣም አሪፍ እያወራሽ ነበር ከእንትና ጋር ስታወሩ አጠገቡ ነበርኩ ዝም ብዬ ያዝግ የሆነ ዩቲዩበር ኦኬ እንት ዩቲዩበር ያለው ነገር አሪፍ ነው እንዳወራሽ ነው። ግን አሁን አማራጭ ነገሮችን እንፈልጋለን። ገብቶሻል ካንቺ? ኦኬ ወደ ሌላ ሀገር መቀየር ምናምን ይገባሻል? አዋ ለዛ ብዬ ነው እየተመክሪናልሽ። እስኪ ዝም ብለሽ ማየበይና ኦኬ እኔ ላይክ ምን መሰላችሁ ያ በዲቴል እንድገባ እንዳጠብቁኝ። ግን እኔ መመከረኝ የት መከረኛለህ ካልከኝ ሰመር ጠብቀ ዩኬ ነው መመክረው። እኔ ጀነራሊ መመክራችሁ ማለት ነው። አሁን ያለው ህግ እሺ፣ አሁን ያለው ህግ እንዴት ነው ያስኬዳል? እዛ ምን መሰለ ላይክ አሁን ያለው ህግ ላላችሁኝ ምን መሰላችሁ፣ አሁን እዛ ባለፈው ዕለት ዩኬ 2 ሰው አስገብቼ ነበር ከዩኬ ያሉ ማለት ነውና ሆነን ለመናገር ሚዲያ ላይ ያለው የሚወራው ነገርና እኛ የምንኖረው የተለያየ ነገር ነው የተባልኩት። ማለት አብዛኞቹ አሁን ለምሳሌ ምን ነበር ሲባል የነበረው ነው የሰማሁት ሺልተራ እንትን ወደ ሺልተራ አስገብተዋል ከሆቴል አውጥተው ምናምን የሚባል ነገር ሰምቼ ነበር። እና አሁን እሱ እንዴት ነው ስለው አንድ እዛ ዩኬ ያለ ልጅ አረ ውሸት ነው እስከ 2029 ድረስ አትወጡም ተብለናል ብሎኛል። ሲቀጥል ደግሞ ምንድነው እየመለሱ ነው ወይስ እንዴት ነው ምናምን ስለ አረ እሱም ላይክ የተወሰኑ ሰዎች ተመልሰው ነበር ሰምቻለሁ። እነሱ ሰዎች ራሱ ወደ እንትን ተመልሰዋል። ወደ አንድ ልጅ ምን አደረገ ከዩኬ ወደ ፈረንሳይ ተባረረ። ከዛ ከእንደገና ተመልሶ ወደ ዩኬ ተመልሷል። እና እየመለሱ ነው ምናምን የሚባለው ጀስ በቃ ላይክ ብዙም አይደለም ብዙም ተግባራዊ ተደርጎ ላይክ እንትን እየተደረገ አይደለም። እና ከረንትሊ ያለው ነገር ብዙም እንትን አይደለም። እና ጀስ እኔ ሪስክ ውሰድ ማለት አልፈልግም። ግን የት ይሻላል ካላችሁ አረ ብሌኗ በልሽ ነው መስከው ብሌኗ ከውስጥ እየሳቀች ነው። ምንድነው ወይ ግቢና አስረጅን። ኦኬ ብሌን ዩኬ ብሌን ዩኬ ኮንሻለሽ እስኪ እትየው ምን እሺ ቆይ እስኪ ላስገባት ገስት ላይ ልኬላታለሁ። አስመታት በእናትህ እና እስኪ ዩኬ ነው ያለችው። ኦኬ ገብታለች። እሺ ብሌን ከዩኬ ነሽ መሰለኝ። ሰላም እንዴት ነሽ እትየው? አማን ነው እንኳን ደህና መጣሽ። ሳቅሽ ተመችቶኝ ነው ከስር የጠቆምኩት። እኔ እኮ ግራ ገብቶኝ ነው። እንዴት ናችሁ? ሰላም እንዴት ነሽ? ከየት ነው? አወዛግበውን እኮ ነው ሚዲያው ያወዛግበ የለ እትየው። ኧረ ምንም የለም። እኛ ሆቴል ውስጥ ነን። ምን ነገር አይደለም። ኦኬ ወንድ ውሸት ነው አይደለ? ያውጣሉ ከእንትን ምናምን የሚባለው ነገር ወደ ሼልተር ላስገቡ ነው ወደ ካምፕ ምናምን የሚባለው። እኔ እስካሁን አላየሁም። ባይዘው ሆቴል ውስጥ ነው። ኦኬ ኦልሬዲ ኮንጋ ይባል ሰው ማለት ነው። አንድ ወር ጊዜ ገደብ ይሰጠዋል። ከዛ ሆምለስ ይወጣና ሼሪንግ ይሰጠዋል። በጣም አሪፍ። ባለፈውም አንድ ልጅ ዩኬ ለንደን እንደዛ ነበር ያለኝ። ግን ወረቀት እስኪሰጥሽ ይጠበቃል። በቃ ወረቀት ካገኘሽ በኋላ ተከራይተሽ እንድትወጪ በቃ ይደረጋል እንጂ ሌላ የተለየ ነገር የለም። ተከራይተሽ ትኖራለህ። ካልፈለክ ደግሞ መንግስት እንዲሰጥህ ከፈለክ ሆምለስ ሲሳጠገብ ትቀመጣለህ። እንትን ይሰጠዋል። የሆነ ምንድነው እንደዚህ እንደ ፈረንሳይ ጫካ አይነት እንትን የለም። እንደዛ አይነት ይሰጠዋል። ከዛ ትንሽ ቀን ተቀምጠው ወይ እንደድል ነው አንድ ቀን ሁለት ቀን ከዛ ሼሪንግ ይሰጣል። ከፈለክ ደግሞ ከተመከራየት ከፈለክ በራስህ ፈልገህ ወይ ደግሞ በኦንላይን ፈልገህ እነሱ ከፍልልሃል። ኦኬ ስለዛ መንግስት አሁን ዲ ሶሻል ሚዲያ ላይ ያለው ነገር በቃ አብዛኛው ነገር ሳክስ ነው በቃ ያንድም ልጅ እንደዛ ነው ያለኝና ሲጀመር እዚህ ሀገር ያለ ሰው ሀበሻ እንዲመጣ አይፈልግም። ምቀኛ ናት። ኦኬ መችሽልሽ ፎሎ መልሽሽ ብሌኗ አብሽር መልሳለን። እሺ በጣም አሪፍ ማርያምን ከስር ስላየሁሽ ነው የጠቆምኩት። እኔ ብራዘሬ ነው ይደውና በጣም አሪፍ ኦኬ እስኪ ስለ ዩኬ አንዳንድ ጥያቄ ያላችሁ ልጆች መጠየቅ ትችላላችሁ። አንተም መጠየቅ ትችላለህ ቢኒ። አንቺም አንዳንድ ነገሮች ነገራችሁ እኛ በውስጥ እንጨርሳለን። በቃ አሁንማ እኔ የምልህ ሰፋ አድርገህ እንድትሰራ ደግሞ ያው ነገሮችን በድጋሚ ስመለስ ስለ ሮማንያ አወራሻለሁ። ኦኬ እሺ ገባ ነገሮችን ፊክስ ላድርግና ከዛ በኋላ በደንብ ደግሞ ገብቷል እናወራለን። በድጋሚ እንገናኛለን። ኦኬ መልካም። እሺ
እሺ ገብቷል። ኦ ሶሪ እየጨረስክ መስለኝ አስወጥቻለሁ። ሶሪ እና እሺ ብሌን እና ላይክ ሌላስ ምን የምትይኝ ነገር አለ? ቆየሽ አንቺ ወደ ዩኬ ከገየርሽ? እኔ ገና 2 ወር ነው ከገባሁ። ኦኬ ኦኬ በጣም አሪፍ በጣም አሪፍ። ሰው ላይክ ፕሮሰስ ላይ ነሽ ማለት ነው? ኢንተርቪው ራሱ 20 ምናምን ቀን ነው ታልፋው። ኦኬ ኦኬ እንደዛ ከሆነ ያው ብዙም እንትን የምታደርጊው ነገርም እንዲኖር አልፈልግም። ጀስት እና ይሳካልሽና ወረቀት አግኝተሽ ሞር በዲቴል እንትን የምታደርጊው የምታጫውች ወረቀት በጣም እየተሰጠ ነው። ምን አልሽ? ወረቀት ብዙ ይሰጣል። በጣም አሪፍ በጣም አሪፍ በጣም ደስ ይላል። በጣም እንደዚህ ፖዚቲቭ የሆነ ኢነርጂ በጣም አሪፍ ነው እና ብዙ ሰው በቃ ኔጌቲቭ ነገር ነው እንትን የሚያደርገን እና ብዙም የኔ ቤተሰቦች ደግሞ ስለ ዩኬ በጣም በቃ እንደምታውቂው ዩኬ አውሮፓ ከተባለ ከዩኬ ውጪ ሰው ሀገር ያለም አይመስለውም። ስለዚህ ዩኬን ይወዳሉና ስለ ዩኬ ነው በአብዛኞቹ ጥያቄ የሚጠይቁኝና እንደዚህ ፖዚቲቭ የሚሆን ሰው ካለ ደግሞ ደስ ይላል እና ሰው ላይክ እንትንስ ይመልሳሉ ምናምን የሚባለው ነገርም በቃ እሱም እንትን ነው አይደለ? ብዙ አሁን ላይክ አይ ነው ማለት ኬስ ካለብሽ ለማሳያ ዝም ብለው አንድ ሰው ምናምን ወይ 2 ሰው ባለፈ የሆኑ እዚህ የመጡ ሴቶች ነበሩ የእሷ ወንድም ምናምን ይሆን ላይ አድርገው ነበረ ማለት ነው። ያ ማለት በቃ እንደ እስር ቤት ነገር ትመለሳላችሁ የሚል ግን አሁን እስኪና ተመለሱም ገባ እንደ ነገር ነው እንጂ ሙሉ ለሙሉ እንትን አይደለም። ኦኬ ኦኬ ያ እኔም እኮ በጣም በቃ የሆነ ጊዜ 2 ሰው መለሱ ተባለ። ከዛን ከሁለቱ እንደውም አንዱ ወደ ዩኬ ተመለሰ አሉ ከፈረንሳይ ወደ ዩኬ እና ከዛ በኋላ ደግሞ ድምጻቸው ጠፋ። በቃ የሚመልሳሉ ምናምን የሚባሉ ነገር ጠፋና ሰው ላይክ እንትን የለም መሰለኛ በባህር የለማ በባህር ማለት በባህር መመለስ እንትን የለማ በዚህ አይመጡማ። አሁን በውሃው ላይ በጀልባ አይመጡማ። ወይዘሩ በጣም ከባድ ነው ብዬ ነው እንዴ። አሁንማ እንዴት ይመጣሉ? ወይኔ ተርም ገባ እኮ አደገኛ ዝናብ እየዘነበ ነው ምናምን እና እንዴት ይመጣሉ አሁን? ያ ኦኬ ኦኬ ልክ ነሽ። ሰው የሚሻገርም ስለጠፋ እነሱም በዛ ምክንያት ሊሆን ይችላልና ኦኬ 30 ሰው ሲመጣ ይቻላል። ኦኬ 30 መልሰዋል እያለኝ ነው አንድ ጀምስ 30 ሰው መልሰዋል። እኔ አልሰማሁም ግን ጠይቀው። ኦኬ ኦኬ እስኪ ቆይ ላስገባው። እሺ ፈረንሳይ አሻራ ሰጠ ይመለሳል ይላል ደግሞ። እንዴት አይነት አዲስ ነገር ተፈጠረ? አረ ኤማ የሚባል ነገር እንትን ፈረንሳይ አሻራ ሰጠም ማለት ነው እንዴ? ሰላም እንዴት ናችሁ? ኦኬ ጀምስ እንዴት ናችሁ? እንዴት ነው? ሰላም ነው? እሺ እና ምን አልክ? 30 ሰው ይመለሳል አልክ? ባለፈው የኔ ጓደኞች ነበሩ። ኦኬ ኦኬ 30 ሰው መለሱ። 30 ሰው እንዳለ ሀበሾች ነው ወይስ ሙሉ ኢንተርናሽናል ሰዎች? ነጩም ጥቁሩም አንድ ላይ ከአንድ ጀልባ ማለት ነው። ከአንድ ጀልባ ሰው የተሻገሩ ሰዎች። ቆይ አንተ የት ነው ያለው? ዩኬ። ኦኬ ሰው አንተ የምታውቀው ጓደኛ አለ የተመለሰ? ኦኬ ሰው ላይክ እንዴት ነው ታዲያ ያልተናገሩት? ነው ሚዲያ ላይ ምናምን 30 ሰው መለስን ሲሉ አልሰማሁኝም። ምን መሰለህ 70 ሰው ነበር የገቡት አንድ ላይ ማለት ነው በአንድ ቦት። ኦኬ ኦኬ መለሷቸው ሁሉንም? ያን ጊዜ እንትን ነበር አንድ ቦት ብቻ ነው የገባው። አንድ ቦት ብቻ ማለት ነው። ኦኬ ኦኬ ከዛ የስክሪን ኢንተርቪው ይባል ነገር አለ ታውቃለህ? ያ እሱን ጨርሶ በቃ ወይ ሆቴል ትመደባላችሁ ምናምን ተብሎ ወሰዱ። ኦኬ ሲወስዱት መርጠው 30 ሰው ወደ እስር ቤት። ኦኬ ከዛ 40 ቀን ታሰሩ። ኦኬ ከ40 ቀን በኋላ ወደ ፈረንሳይ ዲፖርት አደረጉ። ምክንያታቸው ምንድን ነው? በቃ ይሄ በህግ ምክንያት ነው ወይስ ሌላ ነገር ሪዝን አላቸው? ምንም ምክንያት የለም። ምንም ላይክ አሁን ምንም አለኝ መሰላችሁ። አሁን ባለፈው ዕለት አንድ ልጅ ከለንደን እስኪ ሀብት እንትና አባት ካለ እስኪ ላስገባ አባት ከለንደን ምን አለኝ መሰለ ላይክ የሚመልሱት አለኝ። አሁን ለምሳሌ የሆነ በቃ ኬዝ ያለበት ሰው የሆነ ምክንያት ያለበት ለምሳሌ ኢትዮጵያ አሜሪካ ኤምባሲ እንትን የሰጠ አሻራ የሰጠ እንደዚህ አይነት ነገር ሪዝን ያለባቸው ሰዎችን እየመረጡ እያጣሩ ነው እንጂ በላይክ እንመልሳለን ባሉት አይደለም ብሎኝ ነበርና ጀስት አሁን ያንተ ደግሞ እያልከኝ ያለው በቃ ጀስት በህጉ ምክንያት ነው። በቃ አትሻገሩ የሚሻገሩትን እንመልሳለን ነው እያልከኝ ያለው። ልጁን መሰለህ ልጁ ግሪክ አንድ ላይ ነበር ነው የቆየነው። ኦኬ ከዛ እሱ የግሪክ እንትን አለበት ወረቀት አለው። ኦኬ ከዛ ኢንተርቪው ጨርሶ ምናምን ቀጥታ 40 ቀን አሰሩ፣ ወደ ፈረንሳይ መለሱ። አሁን ልጅ ያ ልጅ አሁን ግሪክ ተመልሷል ወደ ግሪክ ማለት ነው።
በስማ እንትናስ ብሌንስ ምን ትያለሽ አንቺ? በዚህ ላይ አንቺ የምታውቂ ሰው የተመለሰ ታውቂያለሽ? እኔ አልሰማሁኝም፣ ግን ይሄ አሜሪካ ሻራ የካናዳ ሻራ የሚባለው እኔ ነበረብኝ። ኦኬ ማስረዳት እነሱ ውሸት ነው እንጂ የማይፈልጉት ማለት ነው። ውሸት አይፈልጉም እንጂ ዋሽተህ አሻራ ከተገኘብህ ምናምን ነው እንጂ ከተከታቸው እንትን የሚባል አይመልሱም። እንደዚህ የለም በቃ። ኦኬ ውሸት ነው የማይፈልጉት፣ ግን ሲጀመርም ራሱ እንዲዋሽተህ ራሱ አይመልሱም። ግን ህጉን እንዲፈራ መሰለኝ ሰው። እኔ በራሴ ሰው እየተመለሰ ነው ይላል ሰው፣ ግን እኔ በእርግጠኝነት ያላየው ግን ተርቶ እንዳይመጣ መሰለኝ። እኔ እኮ አሁን ምን መሰላችሁ ባለፈው ዕለት ምን ብዬ ቪዲዮ ሰራሁኝ። ያ ሀብታ ማን ነው አባቴ የተባለ ከሱ ላይክ ጀስት ከረንትሊ እየመለሱ እንዳልሆነ እንትን አድርጌ ቪዲዮ ሰርቼ ነበር። ግን ምን አሉ? ኧረ እኔ ጓደኛዬ ተመልሷል ይላል ሰው ደግሞ። አዎ ልክ ነህ፣ ዛሬ ገና ጥሩ ዜና ተናገርክ፣ ላይክ እየመለሱ አይደለም ይላል። እና አሁን ምንድነው መሰላችሁ አሁን እንትና ደግሞ ጀምስ ደግሞ ላይክ በቃ እየመለሱ ነው አለ። ይሄ ምን ማለት ነው? በቃ የሆነ ሰው ለማስተማሪያ ብቻ የሆነ ሰውን እየመለሱ ያሉት እኔ ግራ ገባኝ እኮ። ነገርዬው እኮ በሚስጥር እኮ ነው። ኦኬ አሁን በሚዲያ ምናምን የለም፣ ግን ስደውልለት ልጁ ጓደኛዬ አንድ ላይ ነው ቆየነው። ስደውልለት እኔ እኮ እንደዚህ ሆኛለሁ አለኝ። ጫካም አንድ ላይ ነው ቆየነው ከሱ ጋር ማለት ነው። ኦኬ ከዛ ስደውልለት እኔ እኮ ተመልሻለሁ እንትን አለኝ። ኦኬ በጣም ይገርማል። ሰው የሚመልሱ በዛው በመጣበት ጀልባ ነው የሚመልሱ ማለት ነው። አይ ቆያሉ እስር ቤት ቆያሉ አንድ አራቀን። ከዛ በኋላ በፕሌን ነው የሚመልሱት። በፕሌን በፕሌን ነው። ኦኬ እንጂ በጀልባ አይደለም። ኦኬ በጣም አታስቡ እኮ ኢንተርቪው ጨርሰ ምናምን ከዛ በኋላ ወደ ውድድር ትመዳበለ ተብሎ ከዛ በኋላ በባስ ከዛ እስር ቤት ቀጥታ ወሰዱት። ኦኬ በጣም አሪፍ እና ያው እንግዲህ ቤተሰብ ስለ ዩኬ መረጃ ስጠይቁኝ የነበራችሁ ሰዎች ይሄው ላይክ አሁን ያ ብሌንም ከኤክስፒሪየንሷ ጀምስም ደግሞ ካላቸው ከራሳቸው ኤክስፒሪየንስ ካጋጠማቸው ሼር እያደረጋችሁ ነው ያሉት። እንግዲህ ላይክ ምን ያው ባለፈው ዕለት አባታ የተባለም አስገብቼ ነበረ። እሱም እነዚህ ካምፕ ነው ያለው ማን ነው ሆቴል ላይ ያለው እየመለሱ አይደለም ነው ያለኝ። ያው ብሌንም እየመለሱ አይደለም ብላኛለች። ጀምስ ደግሞ እየመለሱ ነው አለኝ። ሰው ምንድነው በቃ ላይክ ራንደምሊ ፒክ እያደረጉ ነው። እኔ አሁን በተረዳሁት እንደዛ ነው። ምክንያቱም ሲመልሱ ይሄን ያህል ሰው መለስን እያሉ ሶሻል ሚዲያ ላይ ይናገራሉ። ቢቢሲ ሲኤንኤን ምናምን ይዘግባልና አልሰማኝም ነበር ላይክ እሱ የለም እሱ ነገር የለም። ኦኬ ያ ላይክ ምንድነው መሰለ ህጉ ኦፊሻል ስለሆነ ህጉ አዲስ ያጸደቁት ህግ ኦፊሻል ስለሆነ እንዴት እንትን አላረጉም ብዬ ነውና ኦኬ መልካም እሺ። እና ሌላስ እንዴት አፕዴት የምታደርጉን ነገር አለ? ዩኬ አዲስ ህግ አለ ምናምን የሚባል ነገር አለ። ምን አዲስ ነገር አለ? ብሌን ካንቺ ልጀምርና የሰማሽው ነገር አለ? አዲስ ህግ ምናምን በቅርቡ ይወጣል የተባለ ነገር ምንም አልሰማሁም። ግን የሆኑ የት ሀገር የአረብ ሀገራት የሚመለስ ምናምን ሲባል ሰምቻለሁ። የት ሀገር ሰላም የሰፈነበት ሀገር ይመለሳል። ግን አሁን ህዝቡ ወደዚህ ባይመጣ ይቻላል። ምክንያቱም ቢረጋጋ፣ በተለይ ለኢትዮጵያ ከኢትዮጵያ ለሚወጣ ሰው ከባድ ነው። እንደው መንገድ ላይ ያለ ሰው ነው እንጂ መሄጃ ስለሌለው እንጂ ከኢትዮጵያ አይመከርም። ኦኬ ነገር መረጋገጥ አለበት። ገብቶሃል? ሰው መንገድ ላይ ብዙ ምን ከባድ ነው። በቃ በዚህ ሰዓት አይታሰብም። መረጋገጥ ሰው በዝቷል በጣም ገብቶሃል? እዚህ አሁን በጣም ሰው በዝቷል። በቃ እኮ ደስ ብሎ እኮ ወረቀት ምናምን እኮ በጣም እየሰጡ እኮ ነው። ወረቀት ይሰጣሉ። ወረቀት እኮ እየሰጡ ነው። ወረቀት ይሰጣል ለማንም ሰው። ኦኬ አሁን እኮ ምንድነው መሰላችሁ ግራ ያገባኝ እኮ ነው አሁን ላይክ ማለት አንዳንዱ ይመለሳል ነው የሚለው፣ አንዳንዱ ላይክ አራ ይመለስም ይላል፣ አንዳንዱ ጓደኛዬ ተመልሷል ይላል፣ አንዳንዱ ራሱ ይመለሳል። እኔ አሁን እኮ ምንድነው ቋሚ አላደረጉትም። በቃ አሁን ምንድነው መሰላችሁ እንደ ሎተሪ ሆነ። ገብታችኋል? በቃ በእድሉ አንዳንዱ ይመለሳል፣ በእድሉ ደግሞ አንዳንዱ አይመለስም፣ ወረቀትም ያገኛል። አይ ነው ዩኬ ጥሩ ሀገር ነው፣ ወረቀት ይሰጣሉ። ግን አሁን ይመልሳሉ የተባለው ነገር ደግሞ ብዙ ሰው አሳስቧልና አሁን ከናንተ አሁን ጀምስ አሁን ለምሳሌ ካንተ ኤክስፒሪየንስ ምንድነው የምትለው? በቃ የእድል ጉዳይ ነው። በቃ ልትመለስም ትችላለህ፣ ልትመለስ ትችላለህ። እድል ነው በቃ ነገርየው። ኦኬ የእድል ጉዳይ። ኦኬ ብሌንስ ምን ትያለሽ አንቺስ? አሁን ቢቆዩ ነው የምትይው? አሁን እንደቀድም እንዳልሽው እኔ እንደዛ ነው የምለው። አሁን ከኢትዮጵያ በጣም ከባድ ነው።
ኦኬ። ቆይ እንዴት ነው ለኢትዮጵያን ምንድነው የሚባለው መሰላችሁ? ለኢትዮጵያን አሳይለም ምናምን አስቸጋሪ ነው ይባላል። ምክንያቱም ኢትዮጵያ ሴፍ ስለሆነች ምናምን እና ምን ትላላችሁ? እሱ ላይ ውሸት ነው ባክ። ኦኬ ይሰጣሉ። ምንም ጥሩ ኬስ ካለ ይሰጣሉ። ኧረ በእናትህ ኢንተርቪው ጨርሰ የልጅ ኢንተርቪው ጨርሶ በ40 ደቂቃ ኮንግራ ተባለ። በ40 ደቂቃ ማለት ነው። ኧረ እባክህ ወላሂ በቃ ጉዳይ ነው። በ40 ደቂቃ ኮንግራ እሱ ኢንተርቪው ጨርሶ ትሬን ላይ እያለ ነው እንትን ኮንግራ ተባለ። ወደ ቤት እንዴ የሚገርም ነው። አንተ የሚገርም ነው። 40 ደቂቃ ይሄ እኮ ነው በቃ። አሁንም መሰላችሁ አሁን ችግሩ እኮ ምን መሰላችሁ? አሁን ጀርመን ከተባለ ጀርመን በቃ አሳይለም ሲከር አንፈልግም ብሎ በቃ ሪጀክት እያደረጉ ግማሹን ዲፖርት እያደረጉ እንትን ያደርጋሉ በቃ። ስለዚህ አሁን ሰው በቃ ቆረጠለት ወደ ጀርመን አይሄድም። ዩኬ ግን በቃ በቦታ አትምጡ ይላሉ፣ በቃ ያስፈራራሉ፣ እመልሳለን ይላሉ። ግን ደግሞ እንደዚህ በፍጥነት እንደዚህ ሲያደርጉ አሳይለም በፍጥነት እንትን ሲያደርጉ በቃ ሰው እኮ ግራ ተጋባና ወደን ነው በቃ። ኦኬ እና ሌላስ አዲሽናል የምትሉን ነገር ካለ እስኪ እንትን እናድርግና ላይክ የእናንተንም ታይም ለመሻማት የምትሉን ነገር አለ? ብሌን ጀምስ የምጨምሩልን ነገር አለ? በእኔ በኩል ምንም የለም። ኦኬ አመሰግናለሁ ጀምስ ታንኪዩ ለሰጠህ መረጃ። እሺ ብሌንስ እንዴት ነው? አንቺ ጋር ፕሮሰስ ላይ ነኝ ብለሽኛል እና ጀስት ያው አንቺ ያው ላይክ ብዙ ላጨናንቅሽ አልፈልግም እና ምትይን ነገር ካለ ጀነራሊ እንትን ልትይን ትችያለሽ። አዲስ ነገር ካለ አሳውቃለሁ፣ ግን እስካሁን ድረስ ያው ይሄ ነው። እኔ ብዙ አላውቅም። ኦኬ በቃ ችግር የለውም። ይቅናሽና ወረቀትሽን እንትን ካረግሽ በኋላ በቃ ስለ ዩኬም አንዳንድ ነገሮች እንትን ትያለሽ። በቃ አትጥፊ። አብሽርሽ አባቴ፣ አመሰግናለሁ። ይመችሽ። ኦኬ ተመስገን እናስወጣሁት እንዴ? ኦኬ እና ያው ቤተሰብ ስለ ዩኬ እንግዲህ ቁርጥ ያለ ነገር እንግዲህ ማግኘት አልቻልኩኝም። ምክንያቱም ያው አሁን እነዚህ ልጆች ሆቴል ያሉ ልጆች ናቸው ማለት አሁን ከነሱ የበለጠ ማንም ሊያወራ አይችልም። እንግዲህ ዩኬ ነው ያሉት፣ ሆቴል ነው ያሉት፣ እዛ ካምፕ ላይ ነው ያሉት። በቃ ማለት ስለ አሳይለም ሰዎች እኔ ትሪት እየተደረጉ እንዳሉ እንግዲህ እየነገሩን ነው። ጓደኛ አሁን አለ ምን አለ ጓደኛዬ ኢንተርቪው ተደርጎ በ40 ደቂቃ ኮንግራ ተባለ አለ። እንግዲህ ይሄ ከዚህ በለጠ ምስክርነት የለም። ገብታችኋል? እና ደግሞ ማቃችሁ ጓደኛዬ ማለት ደግሞ ሌላ ግማሹ ደግሞ ወደ 30 ምናምን የሚጠጉ ሰዎች ተመለሱ አለ። ሰው ቁርጥ ያለ ነገር ስለ ዩኬ አፕዴት አድርገን ብላችሁኝ ነበር። ላይክ እንትን አይደለም። እስኪ እሺ ሁንልኝ፣ እኔ ቁርጥ ያለ ነገር ልንገር እያልከኝ ነው። ኦኬ እሺ አስገባላችኋለሁ። ሀሳብ ያላችሁ ሰዎች አስገባችኋለሁ። እሺ ሁንልኝ። ሄሎ ሰላም ነው? ኦኬ ሰላም። እንዴት ነው? እንዴት ነህ? አለን ይመስገን። ሰላም ነሽ? እኔ እንኳን ብዙም እንደዚህ ቲክቶክ ላይ ምናምን ገብቼ ማላቅም። አጋጣሚ ያው የጭንቀት ወሬ ነው የምታወራውና ለዛ እኔ አንድ ምክር ልሰጥ ነበር የገባሁት። ኦኬ ችግር የለውም መስጪ እና አንድ ነገር ልንገርህ። ኦኬ አንተ እግዚአብሔርን ባመንክበት ነገር ውጣ። ኦኬ አንድ ነገር። ሁለተኛ ነገር ደግሞ እኔ እዚህ ዩኬ ነው ያለሁት። የሚመለሱ ለተባለው ደግሞ እርግጠኝነት የምነግርህ የኛ ጓደኛ ነው የተመለሰው። ሁለቱም አብረን የገባን አንድ ቦታ አብረን የገባን ነን። ኦኬ ዜና ላይ ማየት ትችላለህ። ኦገስት 6 የገባን ነን። ኦኬ እና ከኛ ጋር ወደ 8 ልጆች ተያዙ። ምንም አላደረጉም፣ ተያዙ። ከተያዙ በኋላ እስር ቤት ነው የገቡት። ቀጥታ የራሳችን ጓደኞች አብረን ጫካ ፈረንሳይ አብረን ነበርን። ኦኬ እና ወደ እስር ቤት ወሰዷቸው። እስር ቤት ከወሰዷቸው በኋላ ሳሚ ብቻ ነው የላኩት። ሳሚ ማለት የኛ ጓደኛ ነው፣ ኤርትራዊ ማለት ነው። ኩርዲሹም የኛ ጓደኛ ነው፣ አብረን ጫካ የነበርን። ኦገስት 6 ነው የገባ ነው። ካየክ በጣም ቪዲዮአችን ይዘዋወር ነበረ። ተመለሱ፣ ወደ ፈረንሳይ ሄዱ እና ምን ገቡ ምናምን ምንባል ነበርን። እና እግዚአብሔር ይመስገን አሁን ልጁ እንዳለክ እኔ በንጋታው ነው የተሰጠኝ ኮንግራ የተባልኩት። እንደ ዛሬ ኢንተርቪው አድርጌ አንቺም በአንድ ቀን እኔ በአንድ ቀን የተሰጠኝ ኮንግራ ማለት ነው። በስማ ኮንግራ በምንድን ነው የምልህ
ትልቁ ነገር የሚገርም በቤላሩስ ነው የመጣሁት፣ አመት ነው የቆየሁት። አረ እኔ በቃ በጣም እውነት ፈሪ ስለሆንኩኝ እንደዚህ ብዙ ኤክስፒሪየንስ የለኝም እንደዚህ ቲክቶክ ላይ ምናምንና ያንን ነገር ወጥቶ ለማስተማር እኔ አልችልም። እውነት እግዚአብሔር ይስጣችሁ። አንዳንድ እህቶቻችን ለሚናገሩት ነገር በቃ ሁሉም ነገር እድል ነው። እግሩ የተቆረጠ አለ፣ የሞተ አለ፣ በአንድ ቀን መቶ በሳምንቱ የገባለ፣ አመት የፈጀበት አለ፣ 6 ወር የፈጀበት አለ፣ ጫካ ሄዶ በንጋታው የገባለ፣ 2 ወር 3 ወር ተርቦ ያልገባለ፣ በውሻ የተነከሳለ፣ ሴት ወንድ ሆንክ። ትልቁ ነገር እግዚአብሔር ካንተ ጋር ሲሆንና እግዚአብሔር ያንተ መንገድ ካለክ ከምንም አልፈ ከምንም ወጥተ እግዚአብሔር የፈቀደልህ ቦታ ላይ ትሆናለህ። ይሄን ምን በጣም እውነት በጣም እና ምን ልፈልጌ ነው፣ ሁሉም የሚናገረው በራሱ ያጋጠመውን ነገር ነው። ትክክል ነው። ሁሉም ሰው ያ እዚህ መጥቶ ወረቀት የማያገኛለ የሚያገኛለ የሚመለሳለ የማይመለሳለ። ግን ይሄ መመለስ ለሚባለው ነገር ደግሞ ትክክለኛ ነገር ስነግርህ ልጁም በራሱ ምክንያት ነው ሄደው የኛ ጓደኛ እንጂ እዛ ውስጥ ነበሩ የሱ አብሮት የተያዙ። አሁን እነሱ ወጥተው ሆቴል ነው ያሉት። ከሆቴል እንደውም አንደኛው ልጅ ኮንግራ ተብሏል፣ ታስሮ የነበረው ማለት ነው። ኦኬ ግን ዋን አውት ላይ የተባለለት የሄደው የኛ ጓደኛ ነው። ፈረንሳይ ሄደ። ከፈረንሳይ ደግሞ ስዊዝ ነው የሚኖረው አሁን። ገባህ አይደለም? ጓደኛችን ነው። እሱም የራሱ ምክንያት ነው፣ በራሱ ሪዝን ነው። ይሄ ነው ብዬ አልልህም። በርግጥ ግን የራሱ ሪዝን ነው። ቆይ ማለት ምክንያት አላቸው። እኔ አሁን ግራ የገባኝ ምን መሰለሽ፣ አሁን አንድ የለዩ እንዲህ ሲመልሱ ምክንያት አላቸው ነው ወይስ በቃ ጀስት በቃ እድል ቢስ ሆኖ ነው ያሰው ወይስ በቃ እንዴት ነው? እድል ነው። ምንም ያደረጉት ነገር የለም አልኩ እኮ። እኛ ካፒቴናችን አበሻ ነበር። ይሄ ጥቋቁሮቹ ምን ይቅርታ ግን ለዚህ አባባሌ እንትኖች እነዚህ ጥቋቁሮቹ አበሾች ይቅርታ በጣም ከጋምቤላ ምናምን ምንም ማለት ነው። ቴንክ ዩ ጋምቤላ እሱ ነበር የኛ እንትናችን፣ ካፒቴናችን እሱ ነበር። አንድ እሱና አንድ ኩርድሽ ማለት ነው። ያ እና እሱ ሁሉ ተይዞ ነበር። እንግዲህ እሱ ሁሉ ነው ወደ ሆቴል የወሰዱት። እና እዛ ውስጥ የሚጠይቁ ነገር አለ። አይ ዶንት ኖ ምን ፌል እንደምታረግና ልጁ ራሱ ጓደኛችን በራሴ ምክንያት ነው ያለው። በራሴ ምክንያት ነው የተመለስኩት፣ በራሴ ምክንያት ነው የተመለስኩት እንጂ አልመለስም ነበረ ብሎ ራሱ ነው የነገረን። አይ ጓደኛችን ነው። ያው እዚህ ውስጥ ምናልባት አንድ ጓደኛ እኮ ከኛ ጋር ያለ ሊኖር ይችላል፣ ውሸት እንዳልሆነ ማለት ነው። አሁንም እኔ አንተ ስላሳዘኝ ነው የገባሁት እንጂ እንደዚህ አዳምጣለሁ፣ እሰማለሁ፣ አያለው እንጂ እንደዚህ ተሳታፊ አይደለሁም በርግጥ። ምክንያቱም አንዳንዴ እውነት ለመናገር ቦታ ላይ ስትሆን ነው የሚገባ። አረ በጣም እሱን ነው በጣም ለምሳሌ ስለ ቤላሩስ የሚያወሩ ልጆች እኔ በጣም ጎበዞች፣ በቃ እኔ እንዴት እንዳደነኳቸው ልነግርህ አልችልም። በቃ እውነት በእናትህ እኔ የሆነውን ነገር ነው የተናገረ። እኛ እዛ ፖላንድ እያለን 20 ልጆች ናቸው እኛ የምናውቃቸው ኤርትራውያኖች፣ ኢትዮጵያኖች 20 ልጆች ናቸው ውሃ ውስጥ ገብተው የሞቱት። እና አይ ዶንት ዋንት በቃ ይሄ ወደ ኋላ መመለስ ያንን ማሰብ አልፈልግም። አብሮን ያሉ ልጆች አበሾች እግራቸው የተቆረጣለ የሚያውቅ ያውቃል። በቃ እዛ ጋር ያለ ሰው ያውቃል። ገባ? በጣም የሆነ ፔን ነው፣ በቃ ሁሉ ነገር ፔን ነው። ግን ያ ፔን ስለሆነ ማንም አይምጣ አልልም። በቃ ቻንስክ ብቻ ነው። ኦኬ አንድ ወንድማችንም እዚህ ጋር ብሎሃል። በቃ እድልክ ነው ብሎሃል። እድልክ ብቻ ነው ላንተ። እግዚአብሔር ያንተ መንገድ ካልክ እኔ በፊት በምን አምናለሁ መሰለ። ሶሪ ግን እንትናችሁን ከያዝኩባችሁ። አረ ምን መሰለሽ እኔ አሁን እንደውም ማለት ነው በደንብ በዲቴል እንድነግርኝ ፈልጌ አንቺን ላለማቋረጥ ነው እንጂ ማለት ነው። ምን መሰለሽ አሁን ባለፈው ዕለት ስለ ቤላሩስ ያወሩ 2 ወንድ ልጆች ነበሩና እንደዚህ አንቺ ደግሞ በቤላሩስ ነው የጠው ስትይኝ በቃ ማለት አሁን በቤላሩስ እንግዲህ አልፈሽ አሁን ዩኬ ነው ያለሽው ማለት በጣም ነው በቃ ደስ ያለኝ ማለት ነውና እንደውም ካላስቸገርኩሽ ማለት ነው እስኪ ከቤላሩስ ጋር ያለውን ነገር አገናኝተሽ እንትን ብታረጊን በጣም እዚህ ያሉ ልጆች ማለት ነው ምን አልኩ ምንድነው መሰለሽ ባለፈው ዕለት ስለ ቤላሩስ እነዛ 2 ያወሩት ልጆችን ተመልክተው በጣም ፈሩ። በቃ እንዴት ማለት ግማሹ እንደውም ምን አለ መሰለ እዛ ላለ ልጆችን እያስፈራራህን ነው እኮ ያንተውን ፕሮግራም እንደዛ ነው ምናምን ብሎ በጣም ልጆች ተጨንቀው ምናምን ነበርና አሁን አንቺ ያልሽው ነገር ደግሞ ሞር በቃ እኔ ማለት እንትን ያደርጋልና ያንቺን እንትን ካለሽ ማለት ምንድነው ማይረብሽሽ ከሆነ
ሼር ማድረግ የምትችይ ከሆነ ብዙ ሰው ይማርበታል። በጣም ብዙ ሰው ምን ያህል እኔ በነገራችን ላይ በጣም ብዙ ሊያስተምሩ የሚችሉ ልጆች አሉ። እነሱ ቢያስተምሩ ብዬ ይላሉ። ምክንያቱም እኔ እንደዚህ ኤክስፒሪየንስ የለኝም። አሁንም በቃ እኔ አንተ ስላሳዘንከኝ ነው የገባሁት። ምንድነው ይሄ ጭንቁን አውቀዋለሁ። እንደዚህ ልምጣ አልምጣ ልሄድ አልሄድ ምን አለ ምን የለም በቦታው ካልሆንክ ምን ያህል እንደሚያስጨንቅ እኛ እናውቀዋለን። እኛ በፊንላንድ ሄደን ነበር። ከፊንላንድ በበረዶ ነው የተመለስን። በጣም ዋጋ የከፈልን ልጆች ነን። የኛ ግሩፕ ያውቃል የሚያውቅና ምን ልፈልጌ ነው እኔ በፊት በምን አምናለሁ መሰለህ ይሄ በቃ አይቶ ማመን የለም አይቶ የሚያምን ሰው ነበርኩኝ። ግን በምን ተማርሽ ብትለኝ አሁን ላይ ግን አምኖ ማየት በቃ አንተ ነገር ካመንክ ታያለን። ኦኬ አምነ መውጣት በምታምነው እምነት አምነ ውጣ። በቃ እግዚአብሔር ላንተ ያለልህ ነገር ምንም እንትን አይልህም። ውሻ ይነከሳል። ሰው በጣም ተነክሷል። እኛ ጓደኛችን የገዛ የኔ ጓደኛ ጀርባ ተነክሳለች። እውነት ለመናገር ነው የምልህ። አሁን ለምሳሌ እኔ ከመጣ ኦልሞስት 1 አመት ምናምን አልፎኛል። ራይት ነው ደግሞ የኔ ጓደኞች አሉ እዛ። ኦኬ ቤላሩስ አብራችሁ አብረን ሄደን በስማ ከኛ በኋላ ወደ እንትን ወስደዋቸው ተይዘው ላቲቪያ ሄዱ። በቤላሩስ በላቲቪያ በኩል ከላቲቪያ ደግሞ ተመልሰው ወዴት ሄዱ? ወደ ሊቱኒያ ገቡ። ራሳቸው ሄዱ ማለት ነው። ሊቱኒያ ደግሞ እዛ ክሎዝ ካምፕ አስገብተዋቸው ወዴት ወሰዳቸው? መልሰው ወደ ቤላሩስ። በጣም የሚገርም ነገር ነው። በቃ ይሄ ምንም ብታወራው ራሱ ለሰው ግራ የሚገባ ነገር ነው። ገባህ አይደለ? ያ በጣም የሚገባው ያለፈበት ሰው ነው የሚገባው። አሁን እዚህ ውስጥ የሚያዳምጠኝ ሊኖር ይችላል፣ የሚያቅ ያለ ሊኖር ይችላል። እና ቦታው ስትሆን ነው የሚገባ። ገባ? በጣም ልክ ነሽ። እና በቃ ላይክ ሁሌም ስደት ላይ በቃ ያንቺ እድልና ያንቺ እምነት ነው የሚወስነው ነው። በቃ እድል እግዚአብሔርን ይዘውጣ። ምክንያቱም አንተ አሁን እዚህ ላይ ወጥተህ ብትናገር ግማሹ ትክክል ነው ይልሃል፣ ግማሹ ትክክል አይደለም ይልሃል፣ ግማሹ እንዲህ ነው ይልሃል። እኔ አይ ዶንት ዋንት እንደዚህ መናገርም ትክክል ነው ትክክል አልሆነውም በቃ ምንም እኔን አይመለከተኝም። በቃ በዛ መንገድ ያለፈ ያውቀዋል። ገባ? ግን እኔ ትልቅ ነገር የምመክረው ምንድነው አንተ ልብ ላሰበበት ነገር ጎሄድ። በቃ ምንም አትፍራ። በቤላሩስና በፖላንድና በየትምና እግዚአብሔር ከፈቀደ ያንተ መንገድ ያንተ ናት። በዚህ አምናለሁ። እኛ ፑሽባክ ተደርገናል። ከቤላሩስ በጣም ብዙ ጊዜ ፑሽባክ ተደርገናልና እኛ ገብተን ደግሞ ተመልሰን ወደ ቤላሩስ ፑሽባክ ስንደር እዛ ሆኖ ደግሞ ያገቡ ልጆች አሉ። በጣም የሚገርመው በቃ በጣም ያገቡ እኛ በሃውስ ኦኬ እና ምንም እንትን አይደለም። ምንም የሚያስፈራ ነገር የለም። ምንም እንትን የሚል ነገር የለም። እግዚአብሔር የፈቀደልን ነው እኛ የምንኖረውና ትልቁ ነገር እግዚአብሔር የፈቀደው ነው የሚሆነው ነው ምልክ እና እዚህ ለዩኬ ላልከው ነገር እኔ ከኔ በበለጠ ብዙ ኢንፎርሜሽን የሚያውቁ ሊኖሩ ይችላሉ። በርግጥ እኔ ማቀው ነው የምናገረው። ማቀው ነው ፊት ለፊቴ ያለውን ነገር ነው። ገባ? ሁሉም ማይንዱ በራሱ ያለን ነገር ይናገራል። በዛ አምናለሁ። አንተ ትክክል ነው ካልክ ትክክል ነው። አንዱ ሰው መጥፎ ነው ካለ መጥፎ ነው። ግን እግዚአብሔር እንደራሱ ኤክስፒሪየንስ ነው። ሁሉም እንደራሱ እንደሚያጋጥመው ነገር ነው የሚያወራውና ምን መሰለሽ አሁን የባለፈው ዕለት ምን ማለት በጣም ስቃይ ነው። ሼር አደረገ ምናምን ከዛን ግማሹ ገብቶ ምን ይላል? በቃ ያራውቆ ነው አጋኖ ነው ይላል። ግን ልክ ነሽ አንቺ እንዳልሽው ሁሉም የራሱን ነው። በቃ ቶሎ የተሳካለት በቃ እድሉ ነው ወይ እምነቱ ነው። ቶሎ ደግሞ በቃ ስቃይ ውስጥ ያለ ወይ የተሰቃየ ወይ ሞተ ደግሞ በቃ እድሉ ነው። ልክ ነሽ። ተረድቼሻለሁ ፖይንትሽን። አይስማማ አይደለም። እኔ የምልህ ቀላል ነው እያልኩ አይደለም። እኔ አንዳንድ ነገር እኔ እንደዚህ ማውራት ራሱ አልወድም። ኤኒዌይስ ግን ብዙ ልጁ የተናገረው ነገር እኔ ባለፈው እየተከታተልኩት ነበር። ከውስጥ ኮሜንት የሚሰጡ ልጆች የሄዱ እዛ ያዩት የሄዱት የነበሩት ምናምን ሁሉ ያውቀዋል። ገባ? ለማንም ለሴትም መልካም አይደለም፣ ለወንድም መልካም አይደለም።
ግን እድልክ ነው የኔ አባባል ምንድነው እድልክ ነው ስደት ነው ያለው በስደት ስትሆን ደግሞ እግዚአብሔር ካንተ ጋር አለ በዛ አምናለሁ በእምነት እግዚአብሔር ሁሉን ነገር ያሻግራል በቃ እግዚአብሔር ላንተ ያለ ነገር ከሆነ እግዚአብሔር ያሳልፋል ሁሉን ነገርና ትክክል እኔ በጣም መልካም ሰው ነው ብዬ ነው ማስበው ልጁም ወጥቶ በመናገሩ እውነት ብዙዎችን ያስተምራል እኔ ማንንም አትምጡ ማንንም አትሂድ አትምጣ ሂድ ግባ አትግባ አትል አይባልም ምክንያቱም ሁሉም በልቡ ያሰበውን ማድረግ ይችላል ከእግዚአብሔር ጋር ማለት ነው ኦኬ ጥንካሬ ልክ ነው በራስ ጥንካሬ ደግሞ ትልቅ ነገር ነው ምክንያቱም ብዙ ነገር ያስተምርሃል እዛ ስደት ላይ ስትሆን ብር ይኖራል የሰው ባህሪ ይኖራል ችለማለፍ አለ በጣም ብዙ ልጆች ታመው የሚመለሱ አሉ እዛ በሽተኛ የሆኑ አሉ በጣም በቃ እኔ እንጃ እግዚአብሔር አምላክ ግን I don't know እኔ ምን ልል እንደምችልና ኤኒዌይስ ከዚህ በላይ መናገር ማልችልበትም ኦኬ ተረድቻለሁ ፖይንትሽን ተረድቻለሁ እና ሰው በቃ ዩኬ ላይ ያለው ነገር በቃ ምንም የሆነ ቁርጥ ያለ ነገር አይደለም በቃ እድለኛ የሆነ ይቀራል እድለቢስ የሆነ ደግሞ ይመለሳሉ በቃ ያለው ነገር እንጂ በዚህ ምክንያት ይባል ነገር የለም ነው በቃ ባጭሩ አይደል ምንም ምክንያት የለም ምንም የሚመለስ ነገር የለም ይሁን እኔ ልንገር ምንም የሚመለስ ነገር የለም የልጁም እኮ ጓደኛችን ነው አልኩ የተመለሰበት የራሱ ሪዝን አለው አለ እንጂ አሁን በዚህ ሳምንት እኛ ይገቡ ጓደኞች አሉ በዚህ ሳምንት ማለት ነው ኦኬ ከፈረንሳይ ኦኬ ስለዚህ እየተቀበሉክ ነው ማይቀበሉ የራስ ሪዝን ሊኖር ይችላል ምናምን እኔ እዛ ጋር ያለው ነገር እኔ አላቅም ግን ገባኝ ይሄ ኦፊሻሊ ግን መመለስ የሚባለው ነገር ዋን አውት የሚባለው ነገር ነበረ ከዛም ከሄዱ ደግሞ የኛ ጓደኛ ነው ብያለሁ እንጂ ማንኛውንም ሰው አይደለም ከሱ ጋር የተያዙ ልጆች ተመልሰው ወደ ሆቴል ገብተዋል እኔ እንደውም ፍቃደኛ ቢሆኑ ራሱ እነሱ ወጥተው እንደዚህ ቢናገሩ ደስ ይለኛል ማለት በጣም ቻሉ መንገድ ላይ ያሉ ገባ ገና ከመንገድ የሚመለስ ሳይሆን ፈረንሳይ መንገድ ላይ ያላለ ከፖላንድ ከምናምን ከተለያየ ሀገር እየመጣ መንገድ ላይ ያላለ ማለት እነዛ እድላቸውን ቢሞክሩ ባይነኝ እኔ ምክንያቱም ምንም ነገር የለም እኛ ምክንያቱም እንፈራለን አንዱ ስታወራ በርግጥ የሚወራ ነገር እውነት ነው እኮ ግን ከእውነቱ ደግሞ 5% ናት የእውነት ማለት ያ ይገባኛል ያ ማለት ያ እኔ አሁን እኮ ቅድም አንድ ልጅ ገብቶ ነበር ጀምስ የተባለ ልጅ እና እየመለሱ ነው በቃ 30 ሰዎችን መልሰዋል አለኝ እኔ ደግሞ ምክንያቱም እንደዚህ አይነት ነገር ሲመልሱ ለነሱ ትልቅ ጀብድ ስለሆነ ሌላውም ሰው እንዲፈራ ብለው ሶሻል ሚዲያ ላይ ያወራሉና እንዴት ሼር አላረጉትም ምናምን ብየው ነበርና ላይክ ማለት ኦፊሻሊ እኔ ማለት የሰማሁት በጣም ትንሽ ቁጥር ነው እየመለሱ ነው የሚል ነገርና በዛም ምክንያት ነው እና አንቺም ደግሞ ላይክ ካየሽው ነገር ሼር አድርገሽናልና በጣም ጥሩ ነገር ነው በጣም ታንኪዩ እውነት ለመናገር እና ቆይሽ አንቺ ዩኬ ከገባሽ አረኒ ገና 4 ወር ነው ኦኬ ሶ በ4 ወር ወረቀትሽን አግኝተሻል እኔ በአንድ ቀን ያገኘሁት በስማ እኔ እኮ ማለት አሁን ይሄንን እያየ ሰው እንዴት ነው ቅር ብትሉት የሚቀረው ነው አሁን ምን መሰላችሁ እኔ ለመናገር ውጣም ግባም አይደለም ምን ያልወስና አልችልም ባንተ ህይወት ላይ በማናቸውንም ህይወት ላይ ማለት ነውና ሁሉም ሰው አሁን ልጅቷም እንዳለችው እድላችሁ ነው እኔ ላይክ ስፔሻሊ ቅርታ አድርጉልኝና የኢሌጋል ስደት አበረታታ አይደለም ምክንያቱ ምንድነው ላይክ ኢሌጋል ነገር ላይ ልጅቷ እንዳለችው በቃ እድላችሁ ነው የሚወስነው ምንም ሹር የሚሆንበት ነገር የለም የሚያጋጥማችሁ ነገር አይታወቅም ስለዚህ እኔ ኃላፊነት ልወስድ አልችልም በማንም ህይወት ላይ እና ቅድምም ስጠይቅ የነበረው ላይክ እኔ ለኔ ፈልጌ መስሎሽ ከሆነ አይደለም እኔ ላይክ ወደ ዩኬ መምጣት ፈልጌ ሳይሆን የኔ ኮሚኒቲ ፍላጎት አላቸው አብዛኞቹ ወደ ዩኬ መምጣት ፍላጎት አላቸውና ለነሱ ጀስት መረጃ ለማሰባሰብ ያህል ነው እንጂ እኔ መውጣቱን ፈልጌው ምናምን ወደ ዩኬ መምጣቱ ፈልጌ አይደለምና ሰው ላይክ ቤተሰብ ቀድም እዚህ ኮሜንት ሴክሽን ላይ ያየውኝ ነበረ ምንድነው ህገወጥ ስደት ያበረታታችሁ ነው ወይ ምናምን ብላችሁናል እንደዛ አይደለም እንደዛ ያበረታታን አይደለም ጀስት ህገወጥ ስደት ሲባል ሁሌ ምን አለ ሪስክ አለ ሪስኩን እኔ ልወስድላችሁ አልፈልግም ወይም አሁን ልጅ የምታወራው ልጅ ልውሰድላችሁ ያለቻችሁ አይደለም ጀስት ምንድነው እድላችሁ ነው በቃ ዘ ፖይንት አሁን በዚህ ሰዓት ስለ ዩኬ ያለውን ጀነራል ሪያሊቲ ነው እያወራች ያለችው አሁን ባለፈው ያው አባተም እዚያ ላይ አለ አባትም አለና አባትም ከዩኬ ለንደን ያለውና
ሶሻል ሚዲያ ላይ የሚወራው ነገርና እኛ እዚህ የምንኖረው ዩኬስ የምንኖረው በጣም ፍጹም የተለያየ ነገር ነው ብሎኛልና ዩኬ እስኪ አባት አንተም አንዳንድ ነገር በላቸው። አዎ ያው ተመሳሳይ ነው ብዙ ልጅቱ ብለዋለች። ኦኬ እና አንተም የልጅ ሰፖርት አድርጓል የእንትናን የልጅቷን ሐሳብ? አዎ ኤግዛክትሊ። ኦኬ በጣም አሪፍ እና ሰው ላይክ አብዛኛው እንግዲህ ያው ላይክ ብዙ ሰው እንትን ከዩኬ ለማስገባት ሞከራ ያለው እንግዲህ አብዛኛዎቹ ሐሳባቸው ተመሳሳይ ነው። ሺልተር አሁንም ሆቴል ነው ያሉት። ወደ ሺልተር ወደ ካምፕ የሚባል ነገር ውሸት ነው። ባለፈውም እንትናም አረጋግጦልኛል አባትም። አንቺስ እሱ ላይ ምን አይነት እንትን የምጨምርልኝ ነገር አለ? ስምሽን ግን አልነገርሽኝም፣ መንጥራት አልቻልኩኝም። እኔ ሁሉ ነው የምባለው። እኔ ምን አለ መሰለኝ አሁን ወደ ካምፕ ያሉ ልጆች ጓደኞቻችንም አሉ እውነት ለመናገር እዛም ሆነው ወረቀታቸውን የሚከታተሉ ኢንተርቪዋቸውን ምናምን የሚከታተሉ ልጆች አሉ። ግን ኖርማል ነው በቃ እነሱ የራሳቸው ምደባ አላቸው። ከሆቴል ወጥተው አሁን ደግሞ በሳምንት የመጡ ልጆች ደግሞ እዚህ ስኮትላንድ የመጡ አሉ። ገባህ አይደል? በቃ እድል ነው። እኔ አላቅም። እኔ የነሱ የሚሰሩበት ሁኔታ ወይ ከመጀመሪያ ስትጠየቅ ያለው ከኢንተርቪው ከምን አላቅም። እኔ እንዴት እንደሆነ አላቅም እሱ ግን ካምፕ ያሉ ልጆችም አሉ። በጣም ብዙ ልጆች አሉ ካምፕ የተወሰዱ። እንደገና ደግሞ ወደ ተለያየ ቦታ አሁን የሚመደቡ ከሆቴል መተው ከሆቴል ደግሞ የተመደቡ ልጆች አሉ። አሁን በዚህ ሳምንት የገባ ጓደኛችን ስኮትላንድ ተመድቧል። ከሆቴል ወጥቶ ስኮትላንድ ነው የመደቡት ማለት ነው። ያ በቃ የራሳቸው ስራ ነው። ገባህ አይደለ? የራሳቸው ስራ ስለሆነ ማን ወዴት እንዳለበት ከሆቴል ወጥቶ ማን ወዴት እንዳለበት እነሱ ናቸው የሚመድቡት። ይሄንን እኛ ምንም ልናብራራ አንችልም። እኔ አልችልም፣ ምክንያቱም አላቅማ። ትልቁ ነገር ምንድነው? እኔ ማንም ይምጣ አንተ ልትመጣ የሚመቻችል መንገድ ካለ ማንም ይምጣ ነው የምልህ። በቃ ምንም ነገር ያለ ቻሌንጅ የሚሆን ነገር የለም። እኔ የኛ ግሩፕ ያቀናል አልኩ እኮ አመት ከኛ በኋላ እኮ መቶ በወር ይገባል፣ በሳምንት ይገባል፣ በ10 ቀን ይገባል። እኛ ደግሞ በአመት ነው የገባነው። በቃ በሚገርም ሁኔታ አመት ቤላሩስ፣ አመት በቃ ከቤላሩስ ወደ ላትቪያ፣ ከላትቪያ ሊቱዌኒያ፣ ከሊቱዌኒያ ወደ ራሻ፣ ከራሻ ወደ ምንድነው ስሙ ወደ ፊንላንድ ሁሉ ደርሰን የመጣን እኛ። በጣም የእውነት ነው የምልህ የኛ ግሩፕ ያውቀዋል። ከቤላሩስ ዲፖርት ተደርገን ራሻ ሄደናል። አንቺ ራሻ ነው እንደመጣሽው? መጀመሪያ ራሻ ነው የሄድሽው ማለት ነው? አዎ እኔ ከዱባይ ራሻ ነው የመጣሁት። ከራሻ ደግሞ እንደዚህ። ኦኬ ከዱባይ እንዴት ወደ ራሻ እንትን ቪዛ እንዴት አገኘሽ? ማለት በጉብኝት ምናምን ነው? አይ አዎ በጉብኝት ምናምን አለ፣ በተለያየ ነገር አለ፣ ኦፊስ አለ። ኦኬ እና ምን ልፈልግ ነው አሁን እዚህ ከዚህ ከቤላሩስ ፖላንድ፣ ከፖላንድ ላትቪያ፣ ከላትቪያ ሊቱዌኒያ ስለ ይሄ መንገዱን አይደለም። እኛ ቱሪስት አይደለሁም፣ እንደዛ አይደለም የመጣው። ገባኝ። የዲፖርት ማለት ርቀቱ ገርሞኝ እኮ ነው ማለት አንቺ አሁን በጣም ቻሌንጅ ሰውስ ማለት ነው። በቃ ልጁ እንዳለክ ልጁ በቃ የተናገረው እኔ ምን በቃ ራሴን ነው እኔ መናገር የምፈልገውን ነገር የተናገረው። እግዚአብሔር ይስጠው በእውነት ምክንያቱም ያን ልጁ እያለ ያለው ወደ ቤላሩስ አትምጡ፣ ወደ እንትን አትሂዱ ምናምን አይደለም። እኔ በተረዳሁት ነው ማስረዳክ። ይገባኛል። በቃ እዛ ጋር ሆኜ ስላየው ቁራሽ ዳቦ የምታጣበት ጊዜ አለ፣ የሚርብ ጊዜ አለ፣ ሰው የሚናፍቅ ጊዜ አለ፣ ብር ኖሮክ ብር ምንም ያላገለገለ ጊዜ አለ። የእውነት ነው የምልህ። በቃ ሁሉም ነገር በሚያስፈልገው መንገድ ያስፈልግሃል። ሰው የሚያስፈልግ ሰዓት አለ፣ ብር የሚያስፈልግ አቅቶ መንገድ ላይ ወድቀክ እኮ እኛ ጓደኛችን ሞቶ ልናለቅስ እንኳን ቆመን በእውነት ነው የምልህ እድሉን እንኳን አልሰጠንም። ኩርድሹ በቃ ሄዱን ያለን እኔ እሱ ሳስብ በቃ ምንም ነገር መናገር ራሱ አልፈልግም። አብረህ መተህ ኤሌክትሪክ እንትን ማለት ነው ላትቪያ ኤሌክትሪክ እላያችን ላይ ልጁን በኤሌክትሪክ ገሉታል። በቃ ውስጥ ነው የገባው በኤሌክትሪክ አድርጎት። እኔ ብነግርህ እኔ እዚህ ጋር ባለቅስ ምንም ዋጋ አይሰጥም። ገባህ አይደለ? አንዳንዴ አለመናገር ራሱ መልስ ነው ብዬ አምናለሁና እዛ ጋር ያለ ሰው ያውቀዋል ሁሉም ነገር። ብዙ መስዋዕት አድርገን እንደምትመጣ ብዙ ነገር ግን በዛ ሁሉ መንገድ
እግዚአብሔር ግን ያሳልፋል። እግዚአብሔር መንገድ አለ። ኦኬ ሰው በመሀላችሁ ከግሩፓችሁ በጣም ብዙ የሞተም ሰው ነበር ማለት ነው? የሞተ አለ፣ ኢትዮጵያ የተመለሰ አለ፣ እግሩ የተቆረጠ አለ። በቃ እንተዋወቃለን። እድሉ አግኝተው ቢናገሩት ወጥተው ስለዚህ ነገር እኔ በጣም ደስተኛ ነኝ። የእውነት ነው የምልህ። ኧረ እኔ በጣም ደስተኛ ነኝ። ይሄን መናገር ይሄን እንደዚህ ብሎ ማለት አሁን ራሱ ይገርመኛል። እየተንቀጠቀጥኩ ነው የማወራው ማለት የሚያቀኝ እኔ የሚያቁኝ ልጆች ያቁኛል። እንኳን ወጥቶ መናገር አይደለም ከሰው ጋር ቁጭ ብሎ እንኳን 5 6 7 ሆኖ ማውራት ማልችል ልጅ ነኝ። ፈሪ ነኝ፣ እፈራለሁኝ። ግን በቃ እንደዛ ቀድም ስትናገር በእውነት አሳዘንከኝ። አንተ መስለኸኝ ነው ኢቭን እንኳን በደንብ አልሰማሁምና በቃ ወይኔ ለምን አይመጣም? በቃ ልቡ ያሰበው ነው። የሰው ልጅ የሚኖረው እግዚአብሔር የልብ አምላክ ነው። የእውነት ነው የምልህ። በቃ በልብ ያሰብከው ቦታ እግዚአብሔር ካውሪ ይነጥልሃል። እኛ ለሊት 8 ሰዓት ገብተን ውሻ ነው የተቀበለን። ኦኬ ውሻ የፖሊስ ውሻ ማለት ነው። ፖሊስ ሳይሆን ያገኘን ውሻን ያገኘን። ኦኬ ገባህ አይደለ? ለሌላ የፈለኩት እግዚአብሔር ለገው መንገድ ያሳልፋል። በቃ ሁሉም በራሱ እኔ በቃ ማንንም አለመጠየቅ ብዬ ነው የምለው። ገባ? እዚህ ጋር አሁን ስትናገር ግማሽ ውሸትህን ይልሃል። በቃ የሆነ የኛ ሰው ነቃፊ ነው አቦ። በቃ ነቃፊ። አረ እሱ ነው የሚያውቀው ግን ገብቶ ይናገርልሃል። ያ ይረዳል። አንተ እኔ ያንተን እድል እኔ ምንም አላደርገውም። አንተ የኔን እድል ምንም አታረገውም። ገባህ አይደለ? ለመማማር ከሆነ በቃ መማማር አለብን፣ መነጋገር አለብን። አትምጣ ከምልክ ይቀር እንደዚህ ብታደርግ እንደዚህ ብትሆን ስላለፍኩበት መንገዱን ማለት ነው። ኦኬ ያንን ባስረዳክ ደግሞ እኔ ባስረዳው መንገድ ላይ ሆን ይችላል ያንተ እድል ይረዳሉ። በጣም ይረዳሉ። ፖይንት እኛ በላቲቪያ በሊቱኒያ እንደዚህ ጦር ምናምን ጠብቀው ነው የሚጠብቁ ከሚያሄደ ሰው ያውቀዋል። እንግዲህ በዛ ሁን የገቡ ልጆች አሉ በሊቱኒያ። እንግዲህ ያስብ እኔ ገርመኛል። በቃ እግዚአብሔር መንገድ አለው በእውነት ወንድሞቼ እህቶቼ። እኔ የእውነት ነው የምለው እድሉ ካላችሁ በቃ ምንም ነገር ከምንም ነገር አልፋችሁ በቃ ተባብራችሁ እንደዚህ ተነጋግረው ምናምን የሚፈልጉ ቦታ ቢሄዱ እኔ በጣም ደስተኛ ነው። ለምን ስለማውቀው ማንም ሰው ወዶ አይሰደድም። ገባ? ስትሰደድ ጠንካራ መሆን አለብን። ስትሰደድ አልፎ ማየት የምትችል ሰው መሆን አለብን። ብር ብቻ አይደለም። ገባ? እኛ 5 6 ብር ተበልተን ከዛ በኋላ ግን በራሳቸው ሞክረን ይገባል። በሚያስደንቅ እኮ ነው። ኦኬ እና የሚያውቁት ያውቁታል። 5 2 3 ብራችን በደላላ ተበልቶ በቃ ቪአይፒ በደላላ ምንሄድ ቪአይፒ ተብለን ምናምን ግን እንኳን ቪአይፒ አይደለም አፍርድም ይግጠን በራሳችን ገባን። ብራችን ተበልቶ ማለት ነው። ስለዚህ እንደዚህ ወጥቶ የሚያስተምር ሰው ባይነቀፍ ብንሰማ ምናልባት ከ10 አንዱ ይጠቅመናል ብዬ አስባለሁ። እኛ ተማኖሮ እኛ ብር ስንሰጥ የመጨረሻ ጊዜ ብር ለደላላ 2 3 ተበልተን ብር ልንሰጥ ስንል ምን አለ አንደኛው በዛ ኢትዮጵያ ማነው ራሻ የሚኖር ደላላ እግዚአብሔር እውነት እንደው እንጃ እድሜውን ያርዝመው። እናንተ አለ ለችግራችሁ ነው ትፈልጉኛላችሁ ግን እኔ እንደዚህ ስላችሁ አሰሙኝም ማለት አረ ምናምን በቃ በጣም ስላወራ ውሸቱን ምናምን አልነው። እኔ ሀቅ ነው የምናገር። ውሸቱን ብራችን ሊበላ ምናምን ደሞ አበሻ ምናምን ብለን 10 ልጆች ነን። ለችግራችን እኮ ደረሰልንማ። ኦኬ በሱ ሳንሄድ ሄደን አፈር ድሜ ግጠን ከጫካ ፖሊስ ያባረን ለሱን ይደወልንለት እና አንዳንዴ የምንባለውን ብንሰማ ገባ ብንሰማማ ብንግባባ ምን አለ ብንግባባ። በእውነት ምንም አይከፈልበት መግባባት ከብር በላይ ነው እውነት። አይ ምን መሰለሽ ላይክ እውነት ለመናገር አሁን አንቺ ከምታወሪው ነገር በጣም አብዛኛው ቢያንስ ከ80% በላይ ሰው ይጠቀማል። የሚታቸው ማለት ነው ከራሱ ጋር ራሱ ማይስማማ ሰው አለና ስለ ትናንሽ ትችት እንትን አታድርጊ። አሁን እኔ ባለፈው ዕለት ያ ስለ ቤላሩስ ስለተናገረው እንትን በጣም ብዙ ሰው ወዶታል። ልጁን እውነታውን በመናገሩ ብዙ ሰው ደግፎታል። የሚተች ሰው አለ። ይተች ምን መሰለሽ እኔ አሁን ደግሞ ኮሜንት እያየው ነበር እንዳለ የኛ ግሩፖች እኛ የምናውቃቸው በቃ ብዙዎች እንተዋወቃለን። እኛ ቤላሩስ የነበረ ሰው በእኛ ሰዓት
የዛሬ አመት ምናምን ሁላችንም እንተዋወቃለን። የማደላላ ማንትና ጋር ለምን ለኢንፎርሜሽን ስለምንደዋወል እንተዋወቃለን። እና እግዚአብሔር ይስጣቸው እውነቱን ነገር ነው የተናገሩት። ሁሉም እኮ ከደረሰበት ነው። አሁን አንደኛ ጓደኛ አለ በ10 ቀን የገባው ምንም ብታወራለት አይገባውም። ኦኬ በ10 ቀን ስለገባው ማለት ነው። በቤላሩስ መጥቶ በ10 ቀን የገባው ያ እሱን ነው የምልሽ። ገብቶሻል? በጣም ስቃይ ያላየ ሰው በቃ ዝም ብሎ በቀላሉ የሆነለት ሰው ላይክ እውነት አይመስለውም። በቃ እየዋሸ ይመስለዋል። እና ያው ኤክስፒሪየንሱ ይለያያል። ሁሉም ሰው እረዳለሁ። እና ሁሉም ሰው ከራሱ ኤክስፒሪየንስ ነው የሚያወራው። ላይክ የራሱን ስቃይ ነው የሚያወራው። እና ላይክ ደስ ያለው ይቀበላል፣ ደስ ያላለው ደግሞ ያልጣመው ደግሞ ይተቻል። ሰው እኔ ስለሚተች ሰው ብዙ ጆሮ መስጠት አለ ማለት ያስፈልጋል ብዬ አላስብም። ምክንያቱም ሰው ያለበት ሙድ ነው በቃ ብዙ ጊዜ ለአንድ ነገር ሪያክት እንዲያደርግ የሚያደርገው። እና እኔ ሆነ ለመናገር ኔጌቲቭ ትችት በፊት ነበር እንትን የሚያደርገኝ፣ አሁን ግን አይረብሸኝም። ምክንያቱም ሰው እንኳን ከራሱ ጋር እንኳን ይጣላል እንኳን እኮ በሌላ ሰው ሀሳብ ማለት ነው። እና በጣም ችግር የለውም። ምንኛ ነው ማለት ነው። አንዳንቺ አይነት ሰዎች በተቻላችሁ አቅም ፕሊስ እንደዚህ ወደ ፊት ላይቭ እየመጣችሁ ስላጋጠማችሁ ነገር ሼር አድርጉ። እኔ አሁን ባለፈው ዕለት ልጁ የተናገረው ነገር ምን ያህል ሰው እንደጠቀመ እኔ ነኝ የማውቀው። ማለት ምን ያህል ሰው እንደጠቀመ ማለት ነው። በቃ ኮመንት ሴክሽኑ ገብታችሁ ብታዩ ምን ያህል ሰው በቃ እንደተደሰተ በልጁ እውነታ መናገር ማለት ነውና እውነታ ያላችሁ ሰዎች እንደዚህ ህመም ያላችሁ ሰዎች በጣም ሰው ይረዳል። ያላችሁን ያጋጠማችሁን ነገር ሼር ብታደርጉ ትምህርት ይማርበታል። የሚማርበት ነገር አለ። ስለሚተቹ አንድ ሁለት ሰዎች እኔ ማለት ትኩረት ማድረግ ያስፈልጋል ብዬ ጭራሽ እንትን አላደርግምና እውነት አንቺ እያደረግሽ ያለሽው ነገር በጣም ትልቅ ነገር ነውና ሼር ያደረግሽን ነገር ሌላም አዲሽናል ነገር ካለ እኛ በጣም ሬዲ ነን ለመስማት እና ታንኪዩ ማለት ፈልጋለሁ እህታችን በጣም ታንኪዩ። አረ ችግር የለም። አንድ ልጅ ግን ኮሜንት እየሰጠ ልመልስለት። አሁን ወታደር በዝቷል አለ። እውነቱን ነው። አሁን እኔ አንድ ጓደኛዬ እዛው ናት ቤላሩስ ናት። እውነቱን ነው። ወታደር በጣም በዝቷል። እኔ የለም አላልኩም እንደዛ ሳይሆን ያልኩት ያው በእኛ በነበር እውነቱን የዛሬ አመት በነበርንበት ነው። እኛም ወታደር በዛ በተባለበት ሰዓት እዛ አካባቢ ነው የነበርንበት አካባቢ እንደውም ሰው የሞተበት ቀን ነው እኛ በሌሊት የገባ ነውና ሁሌም ወታደር አለ። ግን በቃ እድልክ ነው የሚያስገባ ነው እኮ አልኩክ። እኔ እድል ነው የሚያስገባክ። ያም እንዳለ ሆኖ በቃ እድልክ ደግሞ ከእግዚአብሔር ጋር ሆነ ትገባለህ። ልጁ እንትን እያለ ስለሆነ ነው። እውነቱን ነው። ወታደር በጣም አሉ ልጆች አሁን እዛ ቤላሩስ ያሉ ማውራቸው ጓደኞቼ አሉና እውነቱን ነው። ሁሉም ነገር እኮ ትክክል ነው። እኛ እኮ ብንግባባ ሁላችንም በራሳችን ሁላችንም በምንሄድበት መንገድ ሁላችንም ባየንበት መንገድ ትክክል ነን። ያ ይገባኛል። ያው አይደል አሁን እኔ እዚህ ጋር በችግር ነው በእንትን የገባው አልኩ። ከኔ እኮ በባሰ ደግሞ አሁን መንገድ ላይ በሌላ ሀገር ላይ አልፈን በመጣንባቸው ሀገር ላይ እኮ ስንቶቹ ሐኪም ቤት አሉ እኛ የምናውቃቸው ቤተሰብ ሳያቅ የተቀመጡ አሉ። እግራቸው ተቆርጦ የተቀመጡ አሉ። አካላቸው አተው አይምሯቸው አተው ያሉ አሉ ራሻ ላይ። ሁሉ ተናግረ አትችልም። በቃ እግዚአብሔር ሁሉ ነገር በሚፈታው ሰዓት ይፈታዋል። ገባ አይደለ? ሁሉም በቃ በጣም የሌለበት ህይወት የለም። ይገባኛል። እዚህ መተንም ደግሞ እኔ በጣም በቃ ብዙ ነገር እየታዘብኩ ያለሁት ደግሞ እዚህ ምንድነው ትመጣለህ አሁን እንደሚባለው ቤኔፊት ይቀራል ምናምን ይባላል። እኔ አንድ ቤኔፊት ይቅር ከምትል አንድ ሴት ጠንካራ ሴት ነኝ እኔ ቤኔፊት ይቅር በሚለው ምክንያቱም ትኖራለች አልኩክ። አሁን እዚህ መተው ስራ መስራት እየቻሉ ወረቀት ላላገኙ ምናምን አይደለም። ወረቀት ላይ ፕሮሰስ ላይ ያለ ሰው ችግር የለም። ፕሮሰሱ እስከሚያልቅልህ ግድ ነው። ግን ፕሮሰስ አልፈው በቃ ኮንግራ ተብለው በየመጠጥ ቤቱ በየምናምኑ መማር እየቻልክ መለወጥ እየቻልክ ያ ሁሉ ዋጋ ከፍለ መተ አረ ወንድሞች እህቶቻችን አረ እንደው በመድኃኒዓለም እኔ በቃ በምችለው አቅም እውነት እኔ አላቅም ምን እንደምል። እኔ ለዛ ነው እንደዚህ አይነት ነገር ላይ መግባት የማልፈልገው። በቃ ማድረግ እንችላለን እኮ እኛ ጎበዝ ነን። በውቅ አይምሯችን በቃ በጣም ጥሩ አይምሮ ነው እግዚአብሔር የሰጠን። ለምን አንጠቀምበትም? ለምን አንማርም? ለምን አንሰራም? ምንድነው የሚያስቀምጠን? አመት 2 አመት ወረቀት ይዞ መቀመጥ ምንድነው? የእውነት ነው የምልህ። እኔ እንደው በእንደዚህ እንትን ላይ በቃ ጎበዝ የሆኑ ሰዎች ወጥተው ቢናገሩ ደስ ይለኛል። ኧረ አንቺ አሁን ጥሩ ነው ማለት ምን መሰለሽ፣ አንቺ ራስሽ ምን እውነታ ያለው ሰው በነገራችን ላይ ጥሩ ተናጋሪ መሆን አለበት ብዬ አላስብም። በቃ እውነታ ያለ ሰው ምንም አድርጎ ያውራው በቃ ያ ነው በቂ። በቃ ገብቶሻል። እውነታ አለሽ
አንቺ አጋጥሞሻል ኤክስፒሪየንስሽን ነው የምታወሪው አንደበት ርቱዕ መሆን አለብሽ ብዬ አላስብም ለማውራትና አሁን እንቺ ሼር እያደረግሽው ያለሽው ነገር እውነት ለመናገር እኔ ብዙ ይሄው ኮሜንት ሴክሽን ላይ እያየሽ ነው በጣም ብዙ ሰውም ሰፖርት እያደረገሽ ነው ማለት ፖይንትሽን በጣም ተረድቶታልና እኔ እንትን ማድረግ አለብሽ ብዬ አላስብምና አንቺ ያጋጠመሽን ፊል ያደረግሽው ነገር እኔ ለመስማት ሬዲ ነኝ እና በተቻለሽ ባገኘሽው አማርኛ ደስ ባለሽ እንትን ማውራት ትችያለሽ አይ እኔ ተጨማሪ ሰው ገብቶ ቢያወራ ደስ ይለኛል ኦኬ ለምሳሌ አንዳንዴ እኔ በምን አምናለሁ መሰለ እኔ አሁን እዚህ ላይ እንደው የሚያይኝ ሰው ካለ በጣም የሚገርም እውነት አንቺ ነው የሚልኝ ማለት በመናገር ማምን ሰው አይደለም ምክንያቱም እንዳትናገር የሚይዝ ብዙ ነገሮች አሉ አንዱ ለምን ይጠጣል ለምን ህይወቱ ያበላሻል ስትል የራሱ የሆነ ሁሉም የራሱ የሆነ ሪዝን አለው ግን በቃ ባለን ነገር እንጠንክር በቃ ምንም ነገር አይሆንም እኮ አይደለም ልትቸገር ትችላለህ ልታጣ ትችላለህ ልታገኝ ትችላለህ ኦፖርቹኒቲው ሲሰጥክ ደግሞ ሁሉም ነገር 100% በቃ እኔ እንደምፈልገው ይሁንልን አንበል ነው እንጂ ኮኒ ሁሉም ሪዝን አለው የሚጠጣበት የማይሰራበት የኬዝ ሊኖረው ይችላል ሁሉም ሰው አለው የራሱ የሆነ ግን በቃ ብንደጋገፍ በቃ በተቻለ አቅም በመንችለው ሐሳብ በመስጠት እኔ አሁን እዚህ ላይ የሚያስተምሩናም ደስ ይሉኛል ሐሳብ በመስጠት የት ሄደ መማር እንደምትችል የት ሄደ ምን መጠየቅ እንደምትችል ያም እኮ ማያቃለ ገባር እኔ ማለቅም እኮ እኔ አዲስ ነኝ ግን መጥቼ ባየሁት ነገር ደግሞ በተሰጠ ኦፖርቹኒቲ ደግሞ ብትጠቀም መማር የሚችል ሰው ካለ መማር ሰርቼ ደግሞ ምን ሚል ሰው ካለ ደግሞ መስራት ምንም ማድረግ ይችላል አንድ ቦታ አይደለም ለንደን ብቻ አይደለም ደግሞ ያልተሞከረ ቦታ እንደዚህ ወደ ስኮትላንድ ምናምን መሄድ በቃ ግዴታ አንድ ቦታ አይደለም መቀመጥ ያለብህ ገብቶሃል አንድ ቦታ ጊዜ ልትፈጅ ትችላለህ አንድ ቦታ ቶሎ ቤት ይሰጣል አንድ ቦታ ቶሎ የሥራ እድል ታገኛለህ ሰው ካላቸው ደስ ይላል ሰው ያለው ሰው የሌለው መጠያየቅ ጠይቆ የት ቦታ የተሻለ ነው ብማር እኔ ብሰራ የተሻለ ነገር የሚሆንበት አገር ቦታ የት ነው ብለን ጥሩ ነገር ተነጋግረን እኛ እኮ ራሳችን መቀያየር እንችላለን ራሳችን እኮ መለወጥ እንችላለን የእውነት ነው የምልህ በቃ እኔ ቅንንሁን በቃ ቅንንሁን መልካምንሁን ምንም ሰውን አንንቀፍ በቃ የሚነቀፈውንም እንደሚነቀፍ ሳይሆን ስህተቱን እናስተምረው እኔ እኮ ትክክል ነኝ እያልኩ አይደለም እኔ እኮ ትክክል ብዙ ነገር እዚህ ጋር አሁን እየተናገርኩኝ እኮ ስህተት ሊኖርብኝ ይችላል ያን ስህተቴን መቀበል መጨረቅ እንለፍ ኦኬ አይ እኮ የተናገረችው ከዚህ አንፃር ነው ብሎ መተራረም አዎ ያ ልክ ነሽ ያው እንደምታውቂው ኢትዮጵያዊ መተቸት ይወዳል ዝም ማለት አሁን እኔ ምን መሰለሽ እኔ አሁን ከዚህ ከተናገርሽው ይሄው ኮሜንት ሴክሽን ላይ በደንብ ብታያቸው በጣም ኮሜንት እያደረጉ ነው ሰፖርት እያደረጉ ነው አይዲያሽን ያንቺን ኦነስት መሆን በጣም ሰው ተቀብሎታልና እኔ ስለ ኔጌቲቭ ሰው ማሰብ አለብሽ ብዬ አላስብም ጭራሽ ማለት ነውና ኖ እንደዛ እኮ አይደለም እኔ ሲጀመር ኔጌቲቭ ፖዚቲቭ እና የሚባል ነገር ውስጥ አይደለም የገባሁት በቃ አንዳንዴ መጥፎንም ነገር በመልካም እንመልስ ነው እያልኩ ገብቶኛል እኛ እኮ ሴት ሆነን እኔ ልንገርህ 12 ልጆች ሆነን ጫካ ገብተን 2 ሴት ነን 10ሩም ኢትዮጵያዊ ወንድ ናቸው አብረውን የገቡት ኦኬ በቃ የሚቻል መንገድ በቃ ምንም እነሱ እኛን ይዘው መሄድ የማያቀታቸው ቦታ ላይ ጥለውን ገብተዋል እኔ አሁን በክፋት አላስብም እነሱ ጥለውን ስለሄዱ በቃ ሁሉም ነፍሱን ነው ማውጣት የሚፈልግ ገባህ አይደለ ኦኬ ስለዚህ አንዳንዴ የምታልፈው ቦታ ላይ ልታልፍ ትችላለህ በቃ ስለዚህ በራሳችን ጎበዝ እንሁን እንተባበር ያለንን ነገር ሼር እንደራረግ እንደዛ ነው በቃ ኦኬ በጣም ኖ እንዴ ላይክ እንረዳለሁ በደንብ እረዳለሁና ታንኪዩ በጣም እውነት እንዳንቺ ማለት እንደዚህ ሁሉም ወጥቶ ያጋጠመውን ነገር ሼር ቢያደርግ ላይክ ጥንካሬውን መንፈስ ጥንካሬውን አሁን እኔ ካንቺ በጣም ብዙ ነገር ነው የተማርኩት ሆነ ለመናገር ማለት ነው በዚህ ሁላ ስደት ማለት በዚህ ሁላ ስደት ውስጥ አልፈሽ አሁን ላይክ ለዚህ ቦታ ደርሰሽ ላይክ እንደዚህ ጠንክረሽ ላይክ ሼር ማድረግ ሌላውን እንዲበረታ ሐሳብ መስጠት እኔ አሁን ማለት ስደት ላይ ያሉ ሰዎች በጣም ይረዳሉ ያንቺን ፖይንት ሊቢያ ላይ ያሉ ቤላሩስ ላይ ያሉ ላቲቪያ ላይ ሌሎች ቦታ ላይ ያሉ ሰዎች እኔ እንጃ በጣም ካንቺ አሁን በጣም ብዙ ነገር ነው የሚረዱት እኔ እንጃ ምን ያህል ሞቲቬት እንዳደረግሻቸው
ምን ያህል ኢነርጂ እንደሰጠሻቸው እኔ አልጠራጠርም። እስኪ ቤተሰቦች ፖዚቲቭ የሆነ ነገር ላይ ከሷ የተማራችሁት ነገር ግን ኮሜንት ሴክሽን ላይ እንትን ሼር አድርጉላት። ማለት እንደጠቀማችሁት ያስተናገረችው ነገር ሐሳቧ እንደጠቀማችሁ የተረዳችሁት ነገር ኮሜንት ሴክሽን ላይ ጻፉልንና በጣም ታንኪው ማለት ፈልጋለሁና እንዳንቺ አይነቱን ያብዛልን ፕሊስ። አሁን እዚህ ላይቭ ላይ ያላችሁ ሰዎች እንደሱ ኤክስፒሪየንስ ያላችሁ ሰዎች እኔ በጣም ጋብዛለሁ። እነ ለምናገር ሰፖርት አደርጋለሁ። በጣም ጆሮ ሰጣለሁ ፈልጋለሁ። ምክንያቱም እውነታ ነው ያላችሁ ገብቷችኋል። ኤክስፒሪየንስ ያለው ካለው ሰው የበለጠ ማንንም አለ ብዬ አላስብም። በቃ እናንተ ስላጋጠማችሁ ነገር ማንንም አይከለከላችሁ ማውራት ማለት ነው። በቃ እውነታችሁ ነው የምታወሩት፣ እውነት ነው የምታወሩት። ያጋጠመህን ነገር ስታወራ አይ ውሸቱን ነው ካለ ያ ሰው በቃ የራሱ ችግር አለበት ማለት ነው። በቃ መተቸት ከሆነ ስራው ያ ሰው ጤነኛ አይደለም፣ በቃ የራሱ ነው ችግሩ ማለት ነው። ኤክስፒሪየንስን እየነገርኩት እኔ ታመሜ ነበር እኔ ተጎድቼ ነበር ብዬ ከነ ስነግረው አይ ዝም ብሎ ነው ካለ ያ ሰው የራሱ ችግር አለበት እንጂ እኔ ምን ማድረግ ይችላል። እና ሰው ላይክ በጣም ታንኪው ማለት ፈልጋለሁ። እህታችን በጣም ትልቅ ነገር ነው ሼር ያደረግሽን። በጣም ማለት እንደዚህ ሰው እውነት ለመናገር ሀበሻ እኔ የምታዘበው ነገር እውነታን ማውራት ማለት ህመሙን ማውራት አይፈልግም። በቃ እኔ ማንም ይመጣል እኔ ላይቭ ላይ ይመጣል እንዴት ነው በሊቢያ ነው ያለፍኩት ምናምን የገባሁት ይለኛል። እስኪ ሊቢያ ላይ የነበረን ቆይታ ንገረኝ ስለው አይናገርም። አይ ነው በቃ ህመሙን ምናምን ሲያስታውስ ሊጨነቅ ይችላል። አብዛኛው ግን ሰፖርት ማድረግ አይፈልግም። በቃ ዳይሬክትሊ መርዳት አይፈልግም። ስላለፈበት ነገር ማውራት አይፈልግም። በቃና አንቺ ግን አሁን ዩኬ ላይ ሆነሽ ወረቀትሽን አግኝተሽ አሁን አሪፍ የሚባል ላይፍ ላይ ሆነሽ ያን ያለፈውን ስቃይ ሌላው ይማርበት ብለሽ ሼር ማድረግሽ እኔ ሊያስከብርሽ ይገባል ነው የምለውና የሚተች ሰው የራሱ ሜንታል ፕሮብለም ነውና የሚተች ሰው ይተችና ላይክ ታንኪው ማለት ፈልጋለሁ። በጣም ታንኪው። አረ ምንም ችግር የለም። እኔ አጋጣሚ ነው በእውነት በቃ እኔ አጋጣሚ ነው ራሱ በቃ ሰማውክና እየተንቀጠቀጥኩ ነው ራሱ የገባሁት። እኔ እንደዚህ የምናገር ሰው አይደለሁም። እኔ ጥሩ ኮሜንትም መጥፎ ኮሜንትም ምናምን አይደለም። ያንን እያየው አይደለም። ግን በቃ እግዚአብሔር እዚህ ጋር ያስገባኝ ምናልባት ለአንድ ሰው ይጠቅመው ይሆናል። ገባ እኛ የተባልነውን ብንሰማ በሌሊት እኔ ምኑን መጽሐፍ ነው የሚሆነው የኛ ታሪክ መጽሐፍ ታውቃለህ። መጽሐፍ በቤላሩስ የሄደ ሰው መቼም ያውቀዋል። በቃ መጽሐፍ ነው የኛ ታሪክና እግዚአብሔር ይመስገን ደግሞ ከዛ ሁሉ ነገር እግዚአብሔር አውጥቶ ለዚህ ሲያበቃን ደግሞ በቻልነው አቅም በተረዳነው አቅም እንደዚህ ብናስረዳ ያወቅነው ነገር አሁን ለምሳሌ ከዩኬ ሰው ይመለሳል አሉ። የተመለሰው የኛ ጓደኛ ነው። እኔ እኮ በውስጥም አድርጌ ልጁን ማገናኘት ይችላል። አንተን በቃ እዚህ ራይት ምንም ውሸት ነገር አይደለም የተናገርኩት። ግን ሰው አይፍራ ነው። እኛን ተመለሱ የመጀመሪያዎቹ ወደ ፈረንሳይ ተመለሱ ምናምን ተብሎ የዛ ቀን የገባነው ቪዲዮአችን በቃ ይሽከረከር ነበር። እኛ ግን የዛኔ ሆቴል ተኝተናል። ገባህ አይደለ? እና አንዳንዴ የዝም ብሎም ላይ ወራ ይችላል እኮ እኔ ሁሉንም እንስማ ሁሉንም አንስማ ሳይሆን ኢንፎርሜሽን ይጠቅመናል። ዛሴት በቃ ኢንፎርሜሽን ይጠቅመናል አይጎዳንም። ገባህ አይደለ? እሱን ነው የምልሽ። ያው በቃ በጣም ጥሩ ፖይንት። አሁን ምንድነው አሁን በቃ ላይክ እሷ ላይ መጨመር የፈለኩት አሁን ምንድነው በጣም አሪፍ ነገር ነው። በቃ አንድን ኤክስፒሪየንስ ሰማው በቃ ያ ኤክስፒሪየንስ ያንተን ፐርሰናሊቲ ታያለህ። ያ ካንተ ፐርሰናሊቲ ጋር ሚት ካላደረገ ልጁ ያለፈበት መከራ እንደ በጣም ከባድ ከሆነብህ በቃ ለለፈው ምንም እኮ ላይክ ግርግር መፍጠር መሳደብ ሊሆን ይችላል። ኔጌቲቭ ነገር እንትን እያደረጉ ሰው ከመረበሽ ይልቅ በቃ ስማው፣ ከጠቀመ ውሰድ፣ ካልጠቀመ ዝም ማለት ነውና ተረድቼዋለሁ ፖይንትሽን። ኦኬ እና እንግዲህ አይዊሽ ደግሞ ከኔ በበለጠ በደንብ እንደዚህ የመናገር ኤክስፒሪየንስ ያለው ጎበዝ ለሚባለው ነገር በደንብ መልስ የሚመልስ ሰው ደግሞ ሞር እኛ ያሳለፍነውን ነገር ለኢንፎርሜሽን ገብቶ የሚያስተምር ቢኖር እዚህ ውስጥ እኔ የማያቸው ልጆች አሉ አብረውን የነበሩ ልጆች ምናምን ባለፈው ኮሜንት ሲሰጡ ለልጆችና እነሱ ገብተው እንደዚህ ቢናገሩ በጣም ደስተኛ ነኝ። በጣም ደስ ይለኛል። እግዚአብሔር ይርዳክ። ያው አንተን ለሚጠይቁም ልጆች ደግሞ እንደዚህ ደግሞ ማውራት መናገር ኢንፎርሜሽን መስጠት ምናምን ትልቅ ነገር ነው። ጌታ እኛ ኢንፎርሜሽን ባለማወቅ ብዙ ገደል ገብተናል። የእውነት ነው ማለት። ስለዚህ ፕሊስ በቃ ማዳመጥ አይከፋም፣ መስማት አይከፋም።
ትልቅ ትንሽ ልጅ ለምን አይሆንም? በቃ እኔ ለምን በምስል ቋንቋ የማይችል ሆኖ በምስል የሚነግረኝ እኛ መንገድ ጠፍቶ በእንደዚህ በምስል እኮ ነው። ይሄ በምንድን ነው የሚባለው? በምስል ነው የሚባል በቪዲዮ አይደለም። እንደዚህ ቋንቋ ሳያቅ እኛ መንገድ የተሳሳተ መንገድ እየሄደ በምልክት በዛ እንኳን ተግባብተን የተመለስን ጊዜ አለና አንዳንዴ በምናውቀው ቋንቋ እንደዚህ እየተነጋገርን ብንግባባ ብንሰማ አይከፋም። የምትሰማው ነገር ይጠቅማል እንጂ አይጎዳም። እውነቴን ነው የምልህ። የሚጠቅም ነገር ይጠቅምሃል፣ የሚጎዳ ነገር ደግሞ ታስወግደዋለህ። እና ባንነቃቀፍ ብዬ ነው የምለው። እና እንግዲህ ቴንኪው በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው። እና ምናልባት በንግግሬ ቅር ያለው ሰው ካለ ምናምን በጣም ሱሪ። እኔ የተሰማኝን መናገር ያለብኝን ነገር ነው የተናገርኩት። በጣም ሱሪ። ምናልባት ስህተት ካለም አርሙኝ። አመሰግናለሁ ለሁሉም ነገር። እግዚአብሔር ደግሞ በሁሉም መንገድ ላይ ላለ ሰው በእውነት እግዚአብሔር የስደተኛ አምላክ ነው። አይቼዋለሁ፣ በአይኔ በመንገዴ አይቼዋለሁ። ለሁሉም በስደት ላይ ላለ ሰው እግዚአብሔር ልቦና ይስጠን፣ ማስተዋል ይስጠን፣ ፍቅር ይስጠን፣ አንድነት ይስጠን ነው የምለው። ቴንክ ዩ ሶ ማች ሁላችሁም አመሰግናለሁ። ታንክ ዩ በጣም አንቺን ታንክ ዩ በጣም እናመሰግናለሁ። ባይ ባይ። እና ቤተሰብ በጣም እኔ ማለት አንድ ያልገባችሁ ነገር አለ። ምንድነው አሁን እሷም ልጅቷም ጠቅሳለች ኤክስፒሪየንስ ማለት ነው። እኔ አሁን በጣም አንደርስቲሜት ያደርጋል ሰው ላይክ አሁን እኔም ከራሴም ኤክስፒሪየንስ ወይም ሌላ ሰው ያጋጠመው ኤክስፒሪየንስ ሼር ሳደርግ ሀበሻ ለመሳደብ እንደ ሩጫው በጣም ይገርመኛል ይሁን ለመናገር እኔ እና ላይክ እውቀትን አንጥላ ኤክስፒሪየንስን አንጥላ ማለት ቢሆነ ነገር ላይክ የሆነ ሰው መጥቶ ኤክስፒሪየንሱን ሼር ሲያደርግ አዳምጠው። በቃ ሴንስ ከሰጠህ እሰየው ተቀበል፣ የሚጠቅምህን ነገር ውሰድ፣ ካልሆነ እንትን ነው በቃ። ግን አሁን እቺ ልጅ የማውራት አቅም አላት ወይ እንደዚህ አይነት ላይቭ ካላችሁኝ በጣም ኤክስፒሪየንስ ያለው ሰው ማውራት አለበት። ሌላ ማን ነው ታዲያ የሚያወራው? ኢትዮጵያ ቁጭ ብሎ ስደት መጥፎ ነው ስደት ጥሩ ነው የሚል ሰው እኮ አይደለም ማውራት ያለበት። ስደቱን ያለፈ ሰው ነው ማውራት ያለበት ቤተሰብና ስለ ስደት ማወቅ ከፈለጋችሁ ስደተኛን ነው መስማት ያለባችሁ። መስማት ያለባችሁ ስላችሁ ሁሉን ነገር ስሙ አይደለም። ያ ሰው ያጋጠመውን ነገር ስሙት ነው እንጂ ምክሩን ስሙት አይደለም። በነገራችን ላይ አንድ ምላችሁ ነገር ስደት ላይ ሁሉም ነገር ሪሌቲቭ ነው። እኔ እንደነሰው ላይክ እንድታዳምጡ የምፈልገው ነገር ቢኖር ሁሉም ነገር ሪሌቲቭ ነው። ማንም ሰው ነው ኢሌጋል ስደት ይግባ ማለት አልፈልግም ማለትም አልችልም። ሁሉም ነገር ሪሌቲቭ ነው። አሁን ልጅቷ የተናገረችው ነገር ጠቅለል ሳርገላችሁ ስደት ላይ ያላችሁ ሰዎች በርቱ፣ በቃ ኦልሬዲ ወጣችኋል፣ በርቱ፣ መንፈሳችሁን ጠንካራ አድርገው አትፍሩ ነው እያለች ያለችው እንጂ ኢትዮጵያ ያላችሁ ሰዎች ኢሌጋል መንገድን ሞክሩ እያለች አይደለም ያለችው። እሱ እንድትረዱኝ ፈልጋለሁ። የዚህም ዋና ላይቭ ፐርፐዝ በህጋዊ መንገድ መውጣት የሚችሉ ሰዎችን መርዳት ነው እንጂ ኢሌጋል ስደት ማበረታታት አይደለም። ኦኬ። እና ጀስት ስደትም ላይ ያሉ ሰዎችን መረጃ መስጠት። መረጃ በነገራችን ላይ በጣም ብዙ ሰውን ያሰቃያል፣ ብዙ ሰውን ላይክ ከመንገድ ያስቀራል። እና እሱን ነው ለማለት የፈለገችው።